በሽተኛ ካልሆነ ሰው እንደዚህ ጥያቄ ይመጣል ብያል ገምትም ዛሬ ለምን ሶማሌ ነኝ አጠገቤ ሶማሊያ አለች አጠገቤ ጅቡቲ አለች ጎረቤቴ ኬንያ አለች ሶማሌዎች ይኖራሉ ኬንያ ውስጥ ኦሮሞ ይኖራሉ ጅቡቲ ውስጥ አፈሮች ይኖራሉ ኤርትራ ውስጥ ትግሮች ይኖራሉ በአፈሮች ላይ ለምን አነስም እንደዚህ አይነት ጥያቄ ትግሮቹ ላይ ለምን አነስም ትግራይ ክልል ያለው ሁኔታ ዛሬ እናውቃለን ሁላችንም እንደዚህ አይነት ጥያቄዎች ለምን አነሱ በነሱ ላይ ሶማሌ ክልል ልክ አገሪቱ ውስጥ የሚኖሩ ብሔሮችና ብሔረሰቦች አንዱ ነው በቁጥር በህዝብ ብዛት ሲታይም ሶስተኛ ደረጃ ላይ ናቸው ጠመንጃ ይዞ ጫካ የገባና መገንጠል ይፈልጋል ያለው አንድ ፖለቲካ ድርጅት የለም ሶማሌ ክልል ውስጥ ከዳር እስከ ዳር ሰላም ነው ተጠቃሚነን በፌደራል አምብሬላ ውስጥ እየኖረን እንገኛለን ሀገራችንን እናምናለን ህገ መንግስታችንን እናምናለን ህዝቦችን ጋር ሰላም ኖር እናምናለን ሶማሌ ነኝ ሁሉም ሶማሌ ነኝ ኢትዮጵያዊ ነኝ በኢትዮጵያዊነትን የሚቀርመኝ ሰው አለ ቢያል ገመትም ኦሮሞ ይቀርመኛው አማራማው ይቀርመኝ ኢትዮጵያዊ ነን ሁላችንም ኢትዮጵያዊ ነን ስለዚህ እንደዚህ አይነት ያቆች ቦታ ያለው ለማለት ይቻላል ሶማሌ ክልል ዛሬ ጥሩ ምላሽ